ተመልካቾቻችን ይህ የህዝብ ልሳን የሆነው ህዝቤን እዝነ ልቦና የተሰኘ ፕሮግራማችን ነው። እንግዲህ ማህበረሰቡ በየዕለት የህይወት እንቅስቃሴው የሚያደርገው ነገር በእዝነ ልቦና ነው ወይስ በግብታዊነት ነው የሚለውን ከራሱ ከማህበረሰቡ አንደበት የምንሰማው ይሆናል። እንደውም አንድ የምንጠይቀው ሰው አግኝተናል። ተከተሉ። ሰላም ወንድሜ፣ ይቅርታ ኢንተርቪው ላደርግህ ነበረ፣ ፍቃደኛ ነህ? ደስ ይለኛል። እውቀቴ ለሀገሬ የሚጠቅም ከሆነ ግድ የለኝም። ግን እጄ ስራ ይዟል ያለ ባህላችን ሰላም አልኩሽ። ምንም ችግር የለም። እሺ፣ በጣም አመሰግናለሁ። እስቲ መጀመሪያ ለተመልካቾቻችን ስምህን፣ አድራሻህንና አሁን ምን እየሰራህ እንደሆነ ብትገልጽልኝ። ስሜ ሰላሙ በዛብህ ይባላል። ስራዬ ድለላ ነው። አድራሻዬ ያው በተለምዶ ጅማ ረጃ በሚባለው ቀበሌ 09 ጋሽ መኮንን አጥር ስር ነው ያለሁት። በአሁን ሰዓት ምን እየሰሩ ነው ያሉት? እንዳየሽው እየሸናው ነው ያለሁት። በጣም ደስ ይላል። በዚህ ስራ ላይ ምን ያህል ጊዜ ቆዩ? በሽንቱ ነው? አይ ኧረ አይደለም፣ በድለላ ስራው። አይ አርጅቼበታለሁ ማለት ይቻላል። ግን ስገምት ደርግ ከመውደቁ በፊት ቁጥር ላይ ትንሽ ቀሽም ነኝ። ይቅርታ መቼ እንደሆነ ረሳሁት። እሺ፣ እንደነገሩኝ ከሆነ አሁን መንገድ ላይ ሽንቶን እየሸኑ ነው። እንደው ሲሸኑ ግን በግብታዊነት ነው በእዝነ ልቦናዎት እያሰቡበት ነው የሚሸኑት? በሁለቱም ነው። በእዝነ ልቦናም በግብታዊነትም ነው። በሁለቱም። ታዲያ እንዴት ነው መንገድ ላይ ሽንት መሽናት ተገቢ ነው ይላሉ? ተገቢ አይደለም። ግን ምን እናድርግ፣ መሽኛ ቦታ የለንም። ያው ለምሳሌ አሁን እኔ ግቢ ገብቼ ልሸና ነበር። ሽንት ቤቱ በእትዬ ወርቄ ተይዟል። እትዬ ወርቄ ደግሞ አንዴ ሽንት ቤት ከገቡ መውጫ የላቸውም፣ አይወጡም። ታዲያ እዛ ቆሜ እትዬ ወርቄን ከምጠብቅ ብዬ ያው ከግቢ ወጣውና አቶ መኮንን አጥር ስር እየሸናው ነው ያለሁት። ለዛ ነው እንጂ ሰላም ናችሁ? እንዴት ናችሁ? ለዛ ነው እንጂ ግን ተገቢ አይደለም። ምን ታደርጊዋለሽ? ፈረንጆች ያመጡብን ጣጣ ነው እንጂ ተገቢማ አይደለም። በጭራሽ ተገቢ አይደለም። መንገድ ላይ የመሽናት ምክንያቱ ምንድነው ብለው ያስባሉ? እንደኔ መንግስት ኃላፊነቱን አልተወጣም ባይ ነኝ። ሁሉም ሰው እየተነሳ በመንገድ ላይ ሽንቱን ሲያንፎለፍለው መንግስት ዝም ማለት የለበትም። አሁን በደርግ ጊዜ ማስታወቂያ ይለጠፍ ነበረ። ሽንት መሽናት ክልክል ነው ይባል ነበረ። ሲሸና የተገኘ ሰው 5 ብር፣ ከሽንት በላይ ደግሞ ከፍ ካለ ደግሞ 50 ብር 100 ብርም ይቀጣ ነበረ። ታስታውሻለሽ አይደለም? አሁን ግን የለም። መንግስት ተይቷል ማለት ይቻላል። እንደው አሁን በመንገድ ላይ ስትሄጂ መሽናት ክልክል ነው የሚል ጽሑፍ አይተሽ ታውቂያለሽ? አታይም። ስለዚህ መንግስት ስራውን እየሰራ አይደለም ማለት ነው። ስለዚህ ህዝቡ ብሎ ተነስቶ መንግስትን መወትወት አለበት ባይ ነኝ። ያለበለዚያ አደጋው ከፍተኛ ነው የሚሆነው። እሺ፣ ካለው ጊዜ ላይ ቀንሰው ለቃለ መጠይቅ ስለተባበሩኝ በእኔና በሚዲያዬ ስም በጣም አመሰግናለሁ። ኧረ ችግር የለም። ዞሮ ሁላችንስ ቢሆን ለሀገር ጥቅም አይደለም የምንሰራው። ለማንኛውም ተጨማሪ ማብራሪያ ከፈለግሽም ሌላ ጊዜም ቢሆን እዚሁ ቦታ ታገኝኛለሽ። እሺ፣ አመሰግናለሁ። እሺ እንግዲህ ተመልካቾቻችን የቀበሌው ነዋሪ የሰጡንን ሀሳብ ሰምተን ተመልሰናል። እናቴ መቼ ነው የሚተላለፈው? እንዳያመልጠኝ።